ሁለተኛ ክፍል ተፈታኞች ናችሁ። እኔ ረሂማ ወንዳፍራሽ እባላለሁ። አዲስ አበባ ዩኒቨርሲቲ የ5ኛ ዓመት ተማሪ ነኝ። ከፍተኛ ውጤት አስመዝግቤ አዲስ አበባ ዩኒቨርሲቲ ለመመደብ ያበቃኝን ሚስጥር ልንገራችሁ። ለኔ የጠቀሙኝና በዛን ጊዜ ባውቃቸው ኖሮ ብዬ ያሰብኳቸውን ምክሮች ልንገራችሁ። እናም ቲፖች ማለት ነው። 12ኛ ክፍል ተማሪ ስትሆኑ ኦሬዲ አሁን ላይ አራታ ከ9 እስከ 12 ነው ያለውን ፓርት ነው የምትፈተኑት። በእኛ ጊዜ 11 እና 12 ነበረ ማለት ነውና ምን ያህል ፖርሽኑን ከፋፍዬ እንዴት አድርጌ አንብቤ በጊዜው ወደ 529 አካባቢ ነበር ስኮር ያረኩት ማለት ነው። ኦሬዲ የምፈልገውን አግኝቼበታለሁኝ። ለኔ በጣም ደስተኛ ነበርኩ አልሐምዱሊላህ። አሁን ላይ ደግሞ ትንሽ ጊዜ ነው የሚቀራችሁ ኢንትራንስ። ስለዚህ የእነዚህን ነገሮች ብትጠቀሟቸው ይጠቅሟችኋል። ያኔም ደግሞ እኔን ጠቅመውኛል ብዬ የማስባቸውን ነገሮች አንድ 5 ሀሳቦችን እንገራችሁ። የመጀመሪያው ምንድነው ምን ያክል እንደቀራችሁ አታስቡ። ማለት ያላነበባችሁትን ይሄ ፓርት እኮ አላነበብኩትም ባዮሎጂ 5 የሆነ ዩኒት 5 ኦር 12ኛ ክፍል ላይ ሆነ ሰፊ የሆነ ፖርሽን አለ እሱን አላነበብኩትም ይሄን አላነበብኩትም ከሚለውጡና ያነበባችሁትን ብቻ በደንብ ተረድቻለሁ እንዴ ኦሬዲ አንብቤያለሁ። ለምሳሌ ኬሚስትሪ ማትስ ምናምን የሆነ ፓርት አንብቤያለሁ ብላችሁ ያሰባችሁት አለ ያንን ምን ያህል ጥያቄዎችን መስራት እችላለሁ፣ ምን ያህል ኢንትራንስን እንዴት አድርጌ ምን ያህል ጥያቄዎችን ካነበብኳቸው ምን ያህል ጥያቄዎችን መስራት እችላለሁ የሚለውን ራሳችሁን ብትፈትሹ ጥሩ ነው ብዬ አስባለሁና ያነበባችሁን ላይ ፎከስ አድርጉ። አሁን ላይ አዲስ ነገር ከማንበብ አንብበናል እናውቀዋለን ብላችሁ ያሰባችሁን ፓርት ጥያቄ መስራት ትችላላችሁ የሚለውን ራሳችሁን ፈትሹ። የሁለተኛው ደግሞ ምንድነው የግድ ባይዘይ ላይብራሪ መሄድ አይጠበቅባችሁ። እንኳን ተማሪ ኦሬዲ እዛ 11 12ኛ ክፍል ተማሪ ሆናችሁና ዩኒቨርሲቲ ለራሱ ስትገቡ የግድ ላይብራሪ መግባት አይጠበቅባችሁ። ቤት ጭር ያለ ቦታ የሆነ ነፋሻማ አየር ያለበት ቦታ ላይ ወይም ደግሞ በቃ ለእናንተ የሚመቻችሁ ኢንቫይሮንመንት አለ አይደል? ብታጠኑ አእምሯችሁ ክፍት ሆኖ የምታነቡበት አይነት ኢንቫይሮንመንት ማለት ነው። እንደዛ አይነት ኢንቫይሮንመንት ላይ አንብቡ እንጂ የግድ የሆነ ከቤት ተንስታችሁ ዩኒፎርም ለብሳችሁ የሆነ ላይብራሪ መሄድን እንደ ትልቅ ነገር ካሰብነው ዛሬ ነገ እያልን በማራዘም ላናነብ እንችላለን ማለት ነው። ሶስተኛ ደግሞ ምንድነው አትጨነቁ። ዛት ማለት አትጨነቁ ባይዘይ ማለት የሆነ ከልኩ ያልፉም ሁሉም ነገር ብዙ አትጨነቁ። ኦሬዲ ጭንቀት አለ ፈልጋችሁት አይደለም የሚመጣው። በርግጥ ግን የሆነ ጭንቀትን ለመቀነስ ሞክሩ። የሆነ መንፈሳዊነት ጋር ለምሳሌ ሙስሊም ከሆናችሁ የሆነ ልታነቡ ስትሉ ለሊት ላይ ስትነሱ ምናምን የሆነ 2 ረካ ምናምን ሰግዳችሁ ማንበብ። ሌሎች እምነትም ከሆናችሁ ብቻ የሆነ እምነታችሁ ላይ ጠንካራ ሁኑ። የሆነ ጸልዩ፣ ዱአ አድርጉ ማለት ነው። እንደዛ በማድረግ ጭንቀት መቀነስ ይቻላል። መንፈሳዊነታችሁ ላይ ጠንካራ ሁኑ። ምክንያቱም የሆነ ስፒሪቹዋሊቲ ሲጨመር ነው ሃርድ ወርኪንግ ላይ ሰክሰስፉል የምንሆነው ማለት ነው። ከዛ በኋላ አራተኛው ደግሞ ምንድነው ስተዲ ግሩፕ ይኖራችሁ፣ በግሩፕ ማጥናት። እኔ ትዝ ይለኛል በእኛ ጊዜ 4 ጓደኞች ነበርና ኢንትራንስ 1 ወር ሲቀረው የሆነ አንደኛዋ ቤት ማለት ነው እዛ ሆነን ምግብ ይመጣልናል፣ ጥያቄዎች አብረን እንሰራለን፣ እዛው ነው የምናድረው፣ አብረን ነው የምናነበው። ኦሬዲ የተለያየ ነው የምናነበው፣ ለብቻ ነው የምናነበው፣ ግን ጥያቄ አብረን እንሰራ ነበር። በጣም ሞቲቬት እንደራረግ ነበር ነው። እንደዚህ አይነት ስተዲ ግሩፕ ደግሞ ቢኖራችሁ ብቻችሁን ከምትሆኑ እንደዛ ቢኖራችሁ ደግሞ በጣም ቆንጆ ይሆናል ማለት ነው። አምስተኛው ደግሞ ምንድነው ኖት። እኔ አደርግ የነበረው አሁን ሳጠና ማለት ነው አነባነብና ካነበብኩ በኋላ መጨረሻ ላይ ያንን የተረዳሁትን በራሴ ጽፈው ነበር፣ በራሴ አባባል ኖት ይይዝለት ነበር ማለት ነው። ስለዚህ እንደዛ ያደረጋችሁ ኖት ያዙ። ከዛ የሆነ ደግሞ ዋናው ምንድነው ማይንድ ሴታችሁን አስተካክሉ። የሆነ በወድቅም የሚል አይነት አነባበብ ሳይሆን ኦሬዲ በቃ አልፋለሁ፣ አነባለሁ ከአላህ ጋር የሆነ ከፈጣሪ ጋር አልፋለሁ። ሃርድ ወርከር መሆን አለብኝ ብላችሁ አስቡ። የሆነ ኔጌቲቭ ቶት አውጡ ከውስጣችሁ። ያለ የወደቀ ተማሪ ስለመውደቅ ምናምን ወላ አታስቡ፣ ምንም ነገር አታስቡ ስለመውደቅ። ኦሬዲ ፖዚቲቭን እያሰባችሁ አንብቡ። ኦሬዲ የምታነቡት ለማለፍ አይደለም። ለምን መውደቅን ታስባላችሁ? ስለዚህ ስቴይ ፖዚቲቭ ዜን አንብቡ ማለት ነው። ከዛ በኋላ ደግሞ ምንድነው ኢንትራንስ ላይ ሲቃረብ ደግሞ ምንድነው ዲስትራክሽን፣ ይሄ ቲክቶክ ብቻ የሆነ የሚረብሻችሁ ነገሮች አሉ። እነሱን ነገሮች በጣም ቀንሱ። የመጨረሻ ደግሞ የምላችሁ ነገር ምንድነው ከነዚህ ከዲስትራክሽኖቹ ውጪ ምንድነው ራሳችሁን የሆነ ፈትኑት። የሆነ አነበብኩ የምትሉት ፓርት አለ፣ ጨረስኩት ያላችሁት ፓርት አለ። ስለዚህ ያንን ጨርሻለሁ ያላችሁትን ፓርት ራሳችሁን ፈትኑት።
አሁን ለምሳሌ እንደ ኤግዛም እንትኖች አሉ ኤግዛም ቡኮችን የሆነ ፈተናችሁ ይሄ መልሳቸውን እየሸፈናችሁ የሆነ ፓርት አንብቡና አሁን ለምሳሌ ዩኒት 1 ኬሚስትሪ ላይ አሁን ዩኒት 1 አንብባችሁ ከጨረሳችሁ በኋላ እዛ ሄዳችሁ ከዩኒት 1 የወጡ ጥያቄዎች አሉ ኢንትራንስ እነሱን ጥያቄዎች መስራት እንደዛ ያመሰከራችሁ ጥያቄያችሁን ስሩ። ሌሎች ደግሞ ከባድ አሁን ለምሳሌ እያጠናችሁ ከባድ የሆኑባችሁ ፓርቶች አሉ እንዳሳያችሁ በቀላል ትሪኮች እንዳሳያችሁ የምትፈልጉትን ፓርት ኮሜንት ላይ ጻፉልኝ። አዲስ የሆናችሁ ደግሞ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ። አመሰግናለሁ።